ማንኛውን ግንባታ ከመገንባታችን በፊት በቀጥታ ወደ አርማታ ሥራ አይገባም። በመጀመሪያ የሚገነባበት መሬት መስተካከል አለበት። ሥራው አፈር ማከም በእንግሊዝኛው ደግሞ ሶይል ትሪትመንት ይባላል። በኮንስትራክሽን ትልቅ ግምት የሚሰጠው ሥራ ነው። ተመልከቱ፣ ሁሉም አፈር ለግንባታ አይሆንም። አንዳንዱ ለስላሳ ይሆናል፣ በጣም እርጥብ ወይም ደግሞ የማይረጋ በመሆን ግንባታ ላይ መሰንጠቅ፣ መስመጥ እና ሙሉ በሙሉ እስከ መፍረስ ያስከትላል። ስለዚህ መሐንዲሶች አፈርን በማከም ጠንካራ፣ የተጠቀጠቀ እና የረጋ አፈር እንዲሆን ያደርጋሉ። የመጀመሪያው አፈርን የምናክምበት መንገድ የአፈሩን ኬሚካላዊ ባህሪ ሳንቀይር ፊዚካል ወይም አካላዊ ባህሪውን በመቀየር የምናስተካክልበት መንገድ ነው። ዋና ዋናዎቹ እነዚህ ናቸው። አፈርን በመጠቅጠቅ አፈሩ ጥንካሬውን እንዲጨምር ክብደት በመጫን በመጠቅጠቅ ጥንካሬውን ማምጣት ነው። አፈር መተካት መጥፎውን አፈር በማስወገድ ጥሩ በሆነ አፈር መተካት። በማንቀጥቀጥ ወይም ቫይብሬሽን ለአሸዋማ ቦታውን በቫይብሬተር በማንቀጥቀጥ አፈሩን መጠቅጠቅ። ሬንፎርስመንት ወይም ማጠናከር ጂኦቴክሳታይል ወይም ግሪት መጠቀም ወይም ደግሞ አፈርን የሚይዙ የግንባታ ግድግዳዎችን መገንባት። በነዚህ መንገድ የአፈሩን ኬሚካላዊ መንገድ ሳንቀይር አፈራችንን አጠናክረን ግንባታችንን መስራት እንችላለን።